እሺ አሁን ቀጥለን ምንድነው የምናደርገው ደግሞ ወደ ውስጣችን ለማየት እንሞክራለን ተባብለናል ከቻለ እንደማችን እናሰራለን ተባብለናል አንድ ነገሮች አውርተናል ቀጣይ ወደዚህ ወደ ጸጉርየው ወደ ራሱ ስንመለስ ማለት ነው ቀጥለን የምናደርገው ምንድነው ጫፉ ጸጉራችን ጤነኛ ካልሆነ መቁረጥ አለብን አው መቀስ መፍራት የለብንም አላማችን የጸጉራችንም ጤና መጠበቅ ነው በዛውም ጤነኛ ከሆነ ደግሞ ቁመቱን ማድረግበት ምክንያት የለም ስለዚህ ጫፉን ጤነኛ መሆኑን ማረጋገጥ አለብን ቻሌንጁን ከመጀመራችን በፊት ለዛም ምንድነው የምናደርገው ከቻለን ምንችል ከሆነ ወይ መንፈልግ ከሆነ ጸጉር ቤት ሄደን ጫፉን መቆረጥ ጸጉር ቤት ስንተኮሰው ቀጥ ሲል ሲወርድ የትኛው ቦታ ላይ እንደሳሳ የትኛው ቦታ ላይ መቆረጥ እንዳለበት ስለሚታወቅ የዛ ጊዜ መቆረጥ ትችላላችሁ ወይ ደግሞ ራሳችሁ ቁጥጥር ሰርታችሁ ወይ በማድረግ ካደረጋችሁት በኋላ በጣም ጫፉ ስስ ሆኖ እንዲ ስታዩት ወደ ውጪ በጸጉራችሁ በኩል አሳልፋችሁ በጣም የምታዩ ከሆነ በጣም ሳስተዋል ወይ ደግሞ መንታለው ተቆርጧል ማለት ነው ያ ጫፍ ስለዚህ እሱ ነገር መሄድ አለበት እሱን ተቆርጣላችሁ ወይ ደግሞ በሳይ ተጎዳ በቀለም የተጎዳ በሪላክሰር ወይ በሌሎች ኬሚካሎች የተጎዳ ከሆነ እሱ እስኪሸጋገር ድረስ ከመተጠብቁ ወደ ደናው የውስጡ አድርጎ ጫፉ ላይ በራሱ እስኪወር ከመተጠብቁ ጫፉን ቆርጣችሁ ቢጀምሩ በእርግጠኝነት የለፋችሁለትን ነገር ውጤቱን ታይታላችሁ ስለዚህ ጫፉ ላይ በደንብ ትኩረት ማድረግ አለብን ለምን ከውስጥ ወደንም ጠላንም ከውስጥ ይወጣል ጸጉራችን ችግሩ ጫፍ ላይ ነው ማናየው ለውጥ ጫፉን ስለማንንከባከብ ወይ ደግሞ የተጎዳው ለይተን ስለማንቆርጠውና ለጫፉም ተገቢውን ክብካቤ ስለማናደርግ ጸጉር አያድግም ጸጉሬ እንደዚህ ነው ምናምን እንላለን በተለይ ከቁመት ጋር በተገናኘ ስለዚህ ጫፉ ላይ ቀጥለን በደንብ እንሰራለን ማለት ነው አትጫሉት ማጨዳ አይተበቀባችሁም ብቻ ግን ጸጉራችን ጫፉ ንጹህ መሆን አለበት ከመጀመራችን በፊት